በፔሪድ ሰዓት በህመም ለምትሰቃየው ጓደኛሽ አድርሽላት ነው። ለስጋዬ አልሄድም። ፔሪድ እየመጣ ማለት ነው። ትምህርት ቤትም ወደፊትም መስሪያ ቤትም መቀጥሮኝ ሰዎች በወር ሁለቴ ማለት ነው። ካሁኑ ነው የምነግራችሁ። አልሄድም፣ አልመጣም። ጀርቤን ያመኛል፣ ራሴን ያመኛል፣ ይሞቀኛል፣ ያቅለሸልሸኛል። አልሄድም። ያናድደኛል፣ ሁሉም ነገር ያስጠላኛል። አልሄድም። ምን ታመጣላችሁ? አልሄድም እንጂ ሞዴስ በነፃ ነበር መሆን የነበረበት። ስንት ሴት በሞዴስ እጥረት ምክንያት ትምህርት ቤትም የትም አትሄድም ማለት። ይሄን ቡቱቱ ሞዴሳችሁን ደህና ሞዴስ እንኳን አሸጡም። ይሄን ቡቱቱ ሞዴሳችሁን 100 ብር ትሸጣላችሁ። የሚያቃጥል በቃ ምን የሚበጫጨቅ ብላችሁ ደግሞ ደፋሮች ይሄ ምድር ይሄ ዓለም ሲጀምር ማለት ነው ሴት እንዴት እንደሚጠላ ፈተና የሌለ ቀን ካልሆነ ግዴታ ግዳጅ ምናምን ካልሆነ ለምን አባቱ ሲባል ነው የምንሄደው? አልሄድም። ምንም አታመጡ። አልሄድም። በአንድ ሳይድ ቪዲዮ በጣም ዘና የሚያደርግ ነው። በሌላው ሳይድ ደግሞ የሴትን ልጅ በፔሪድ ሰዓት ያለውን ፔን በደንብ ነው የገለጸችው። እንደዚሁም ደግሞ እንደ ሀሳብ ላይክ መንግስት ሞዴስን በነፃ ቢያደርግ እንደ ሀሳብ ነው። ይህንን ቪዲዮ ኮፒ ሊንክ እና ሼር እያደረጋችሁ ለብዙዎች አድርሱልኝ። ይመቻችሁ።